ቅጣት ሆኖ አጣሁኝ ብርታት እኔ ያይኔ ሀሳብ ትልሜ አንቺው ነሽ ህመሜ ብቅ በይ ሰላሜ ለኔ አናውራንስው የራሴ በራሴ ያዘው እቶ እንደዋዛ ተገረመሰው እና ስራና ጾም በጣም ከባድ ነው። እግዚአብሔር ያበርታን፣ እግዚአብሔር ያጠንክረን እላለሁ ቅመሞችዬ። እና በቃ ከድካም ላይ ደግሞ እነሱን ስናይ ዘና ፈታ እንላለንና እግዚአብሔር ያግዘን፣ ለኛም የደስታ እንጀራ ፈጣሪ ይስጠን ማለት ነው። ሰላም ሰላም፣ እንዴት ናችሁ ውድ ቻናሌ ቤተሰቦች? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ ቅመሞችዬ። ፈጣሪ ያግዘን። ስራና ጾም በጣም ከባድ ነው እና ትንሽ ቀርቶናል ልንጨርስ፣ እግዚአብሔር ይመስገን እላችኋለሁ ማለት ነው። እና ደግሞ ዛሬ እንደዚህ ድንገት ፈንጠዝያ ማለት ነው ትላላችሁ። ሩጡ ያልጠጣ መጥጃ ያለ ገና ህፃን ልክ እንደሱ እየፈነጠዙ ነው ያሉት ዛሬ ደግሞ። እና ፋሚሊ እንደዚህ እንደምታያችሁ ዛሬ በስሙ የለለ ማለት ነው ትምህርታቸው እየጨመረ ነው ያለው። በጣም ደስ ይላል። ያምሽላችሁ፣ አብባችሁ ደንቃችሁ እናያችሁ ከዚህ የበለጠ ማለት ነው። እና ፋሚሊ ቅመሞች ስራ እንዴት ይዟችኋል? እንዴት የሚስምድላችሁ ነው? አይዟችሁ በርቱ። ለእኛም አንድ ቀን እንደዚህ ፏፈሽ የምንልበት ጊዜ ይኖረናል። ይህን ስላችሁ ግን እየቀነው አይደለም ማለት የቅናት እንዳታደርጉት። እግዚአብሔር ይመስገን ባለኝ እና በማደርገው በሁሉ ነገር ፈጣሪን የማመሰግን ሴት ነኝ። እናም አመሰግናለሁ፣ እግዚአብሔር ይመስገን። ግን ደግሞ በቃ አንዳንዴ እነሱ እንደዚህ በቃ ማለት ነፃነት ያለው ሰው ስታዩ የሆነ ስሜት ይሰማቸዋልና ለእኛም ያንን ቀን እግዚአብሔር ቅርብ ያደርግልን ነው የሚለው። ከዛ በተጨማሪ ደግሞ ለእነሱ በቃ ሁሌ የምመኝላቸው ፈገግታቸውን እንዲያበዛላቸው እንዲዘልቅላቸው ነው። እና እንደዚህ እንደ በቅሎ ጉብ አለችበት ይገርማል። እና ለማንኛውም እኔ በጣም የምወዳችሁ በጣም የምትመቹኝ ማለት ነው ለማለት ነው። እና በቃ ፎቶ አነሳስ ምናምን ትጠላላችሁ የሌለ ማለት ነው። የሌለ ሙሉ ራሱ ከየት እንደሚመጣላችሁ አላውቅም። እናማ ቤተሰብ የዛሬ ቪዲዮ እንደዚህ አድርጌ ልምጣ ወደ እናንተ ላለመቅረት ያክል ነው እንጂ ብዙም ቪዲዮ የመስራት ሙዱ ላይ አይደለሁም። ስራ ሲበዛ ቤተሰብ እንደዚህ ምናምን ነገር ሲመጣባችሁ የሆነ ሙዳችሁ ይጠፋልና እሱ ነገር ስላለ ዛሬ ያዋለሁ ለማለት እና ፋሚሊ ያዋለሁ ለማለት ላለመጥፋት ያክል እንጂ ያን ያክል ሙዱ መጥቶልኝ አይደለም ማለት ነው። ፋሚሊ አበረታቱኝ። አሁን የእናንተ ድጋፍ ያስፈልገኛል። ቪዲዮ እስከ መጨረሻው ማየት እንዳትረሱ። ቪዲዮን የእውነት እስከ መጨረሻው ማየት ማለት ለእናንተም ለእኔም አሪፉን ያኔ ዋናው የመጨረሻው መደምደሚያውን የምታገኙት እስከ መጨረሻው ቪዲዮን ስታዩ ነው። እና ቪዲዮን እስከ መጨረሻው ማየት አትርሱ ማለት ነው። ወዳችኋለሁ። ለእኔም ሰዓት ትንሽ ዋቻወር እንዳግዘኝ በማለት ነው። እና ፋሚሊ ሰብስክራይብ እንዲሁም ላይክ ሼር አድርጉልኝ፣ አበረታቱኝ። ዩቲዩብ እየቀዘቀዘ ነው። እኔም ወደ ኋላ ላይ ማለት ነው ከመዳን ቤት ስወጣ እንደነሱ ፈታ እያልኩኝ ከፍቅረኛ ይልበላቸው ከፋሚሊም ጋር ቢሆን እንደዚህ እየቀበጥኩ ነው የምመጣው ማለት ነው። ግን እስከዛው ድረስ ሰው ከዜሮ ላይ የሚነሳው። ስለዚህ አሁን እናንተ ከፍ እንድታደርጉኝ እፈልጋለሁ ማለት ያን ያክል ደረጃም ባይሆን በመጠኑ ማለት ነው። እና ፋሚሊ እንድታበረታቱኝ እፈልጋለሁ። ላይክ ሼር ሰብስክራይብ እያደረጋችሁ እኔ ብቸኛዋ የሰው ቤት ያደከመኝ እህታችሁ ነኝ እና ለሁላችንም የረፍት እንጀራ ፈጣሪ እንዲሰጠን ሁሌም እመኛለሁኝ። ለእኔም ሳይሆን ለሁላችንም የመዳም ቅመሞች ማለት ነው። እና ከአንዳችን ብንተጋገዝ አሪፍ ይመስለኛል ለሁላችንም። እኔ ብቻ ሳይሆን ለማናችንም አብዛኞቻችን ዩቲዩብ አለን፣ ግን ማንም ሰው ይሄን ነው ብሎ የሚያልን የለም። እሱ ደግሞ ያው እኛ እንደዚህ እነሱን ፈታ የሚያደርግ ነገር ላናደርግላቸው እንችላለን ለተመልካች ማለት ነው። ግን ደግሞ እሱ ጊዜና ቦታ ይወስነዋል።
እሱም ነገር ስላለ ነው። እና በቻልነው አቅም እናንተን የሚያዝናናና የሚያፍታታ ነገር ልንሰራ እንሞክራለን። እናንተ ደግሞ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ወዳችኋለሁ የግሬስ ፋሚሊ ቤተሰቦች ማለት ነው። እና ከዚህ በፊት ወዳችሁና ፈቅዳችሁ እየተከታተላችሁኝ ያላችሁ በጣም ነው ወዳችሁ፣ በጣም ነው ማከብራችሁ። አሁንም ደግሞ አብሮነታችሁ አይለየኝ እላለሁ ማለት ነው። ወዳችኋለሁ። የነበረን ጊዜ ይሄን መስላል። ውድ ፋሚሊ ሁላችሁንም ከልብ ወዳችኋለሁ፣ አከብራችኋለሁ እና ቪዲዮ እስከ መጨረሻ ማየታችሁን አትርሱ። ከወደዳችሁ ላይክ፣ ሼር፣ ኮሜንት አድርጉልኝ። ዲስላይክም ማድረግ ይቻላል ማለት ነው። ያው የተሰማኝንና ያየሁትን ነገር ነው ወደ እናንተ ለመምጣት ያለኝን ፍላጎት ነው እንጂ ቪዲዮ ለመስራት አስቤ አይደለም። ዛሬ ግን ያው በቃ እኔ መምጣት ስለፈለጉ ብቻ እንደዚህ ብዬ መጣሁ ማለት ነው። እና ወዳችኋለሁ፣ አከብራችኋለሁ። አላችሁበት ፈጣሪ ጠብቃችሁ። አብርሽና ሩታም ፈጣሪ ደግሞ እንግዲህ ሰርጋችሁን ያሳየን፣ ሰርጋችሁን ያቅርብልን። ቀርቧል እንግዲህ ተብሏል። ደግሞ ጊዜው ካልተራዘመ እና ፈገግታችሁ ያምሽላችሁ።